ዘፍጥረት ምዕራፍ 31 የላባ ወንዶች ልጆች ያዕቆብ የአባታችንን ሀብት እንዳለ ወስዶታል። ይህ ሁሉ እርሱ ያካበተው ሀብት ከአባታችን የተገኘ ነው እያሉ ሲያወሩ ያዕቆብ ሰማ። የላባ አመለካከት ከቀድሞ የተለወጠበት መሆኑን ያዕቆብ ተረዳ። እግዚአብሔርም ያዕቆብን ወደ አባቶችህና ዘመዶችህ ሀገር ተመለስ፣ እኔም ካንተ ጋር እሆናለሁ አለው። ስለዚህም ያዕቆብ መንጎቹ ወደ ተሰማሩበት መስክ እንዲመጡ ራሔልንና ሊያን አስጠራቸው። እንዲህም አላቸው፣ አባታችሁ ስለኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁን ማገልገሌን ከናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። ሆኖም እንዲጎዳኝ እግዚአብሔር አልፈቀደለትም። እርሱ ደሞዝህ ዥንጉርጉር ይሆናል ሲለኝ መንጎቹ ሁሉ ዥንጉርጉር ወለዱ። ደግሞ ደሞዝህ ሽምልምሌዎች ይሆናሉ ሲለኝ መንጎቹ ሁሉ ሽምልምሌ መልክ ያላቸውን ወለዱ። ስለዚህ እግዚአብሔር የአባታችሁን ከብቶች ወስዶ ለኔ ሰጠኝ። እንስሳቱ በሚጠቁበት ወራት የሚያጠቋቸው አውራ ፍየሎች መልካቸው ሽምልምሌ ዥንጉርጉርና ነቁጣ ያለባቸው መሆናቸውን ዓይኔን አንስቼ በሕልም ያየው። የእግዚአብሔር መልአክ ያዕቆብ አለኝ። እኔም እነሆ አለሁኝ አልሁት። እርሱም መንጎቹን የሚያጠቋቸው አውራ ፍየሎች ሁሉ ሽምልምሌ መልክ ያላቸው ዥንጉርጉርና ነቁጣ ያለባቸው መሆናቸውን ቀና ብለህ ተመልከት። ላባ ባንተ ላይ የሚፈጽመውን ድርጊት ሁሉ አይቻለውና የድንጋይ ሐውልት በማቆም ዘይት ቀብተ የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ይህን አገር ፈጥነህ ልቀቅ፣ ወደ ተወለድክበት ምድር ተመልሰህ ሂድ አለኝ። ራሔልና ሊያም እንዲህ ብለው መለሱለት፣ ከአባታችን ሀብት የምናገኘው ምን ውርስ አለ? እኛን የሚያየን እንደ ባዕድ አይደለምን? ደግሞ እኮ እኛን ሸጦናል፣ የተሸጥንበትን ዋጋ ራሱ በልቶታል። እግዚአብሔር ከአባታችን ወስዶ ላንተ የሰጠ ሀብት ሁሉ የኛና የልጆቻችን ነው። ስለዚህ እግዚአብሔር የነገረህን ሁሉ አድርግ። ከዚያም ያዕቆብ ልጆቹንና ሚስቶቹን ግመሎቹ ላይ አስቀመጠ። በሜሶጶጣሚያ ካፈራው ሀብት ሁሉ ጋራ ከብቶቹን በሙሉ ወደፊት አስቀድሞ ወደ አባቱ ወደ ይስሐቅ አገር ወደ ከነዓን ምድር ጉዞውን ቀጠለ። ላባ በጎቹን ሊሸልት ሄዶ ሳለ ራሔል የአባቷን ቤት የጣዖት ምስል ሰረቀች። ያዕቆብም ቢሆን መኮብለሉን ለሶርያዊው ለላባ ሳይገልጥለት በመቅረቱ አታሎታል። ያዕቆብ የእርሱ የሆነውን ሁሉ ይዞ የኤፍራጥስን ወንዝ ተሻግሮ ወደ ኮረብታማው አገር ወደ ገለዓድ አመራ። የያዕቆብ መኮብለል ለላባ በሦስተኛው ቀን ተነገረው። ላባ ዘመዶቹን ይዞ ተነሳ። ያዕቆብንም 7 ቀን ተከታትሎ ገለዓድ በተባለ ኮረብታማ አገር ደረሰበት። ከዚያም እግዚአብሔር ለሶርያዊው ለላባ በሕልም ተገልጦ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለው። ያዕቆብ ገለዓድ በተባለው ኮረብታማ አገር ድንኳኑን ተክሎ ሳለ ላባ ደረሰበት። ላባና ዘመዶቹም በዚያው ሰፈሩ። ከዚያም ላባ ያዕቆብን እንዲህ አለው፣ ምን ማድረግህ ነው? አታለኸኛል። ልጆቼን የጦር ምርኮኛ ይመስል አካልበህ ወስደሃቸዋል። ለመሆኑ ለምን ተደብቀህ ሄድክ? ለምንስ አታለልከኝ? ብትነግረኝ ኖሮ በደስታና በዘፈን በከበሮና በበገና አልሸኝህም ነበር። የልጆቼን ልጆችና ልጆቼንም ስሜ ብሰናበት ምን ነበረበት? የሰራኸው የጅል ሥራ ነው። ልጎዳችሁ እችል ነበር። ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለኝ። አንተ ወደ አባት ቤት ለመመለስ ስለናፈቅ ሄደሃል። ነገር ግን የቤቴን የጣዖት ምስል የሰረከው ለምንድን ነው? ያዕቆብም ለላባ እንዲህ ሲል መለሰለት፣ ሴቶች ልጆችህን በኃይል ነጥቀህ ታስቀርብኛለህ ብዬ ስለፈራው ነው። ነገር ግን ከኛ መካከል ያንተን የጣዖታት ምስል ደብቆ የተገኘ ሰው ካለ ይሙት። ያንተ የሆነ አንዳች ነገር ከኔ ዘንድ ቢገኝ አንተው ራስህ ዘመዶቻችን ባሉበት ፈልግና ውሰድ። ይህንን ሲል ራሔል የጣዖታቱን ምስል መስረቋን ያዕቆብ አያውቅም ነበረ። ላባም ወደ ያዕቆብ ድንኳንና ወደ ሊያ ድንኳን እንዲሁም ወደ 2 ደንጎጥሮች ድንኳኖች ገባ። ነገር ግን ምንም አላገኘም። ከሊያ ድንኳን ከወጣ በኋላ ወደ ራሔል ድንኳን ገባ። ራሔልም የጣዖታቱን ምስል ከግመሏ ኮርቻ ስር ሸሽጋ በላዩ ተቀምጣበት ነበረ። ላባም ድንኳኑን አንድ በአንድ በርብሮ ምንም ሊያገኝ አልቻለም። ራሔልም አባቷን በፊት ተነስቼ መቆም ስላልቻልኩ ጌታዬ አትቆጣ፣
የወር አበባዬ መጥቶ ነው አለችው። ስለዚህ በረበረ፣ የጣዖቱን ምስል ግን ማግኘት አልቻለም። በዚህ ጊዜ ያዕቆብ ተቆጣ። ላባንም እንዲህ ሲል ወቀሰው፣ እስቲ ወንጀሌ ምንድነው? ይህን ያህል የምታሳድደኝ ኃጢአቴ ምን ቢሆን ነው? ዕቃዬን አንድ በአንድ በርብርሃል። ታዲያ ያንተ ሆኖ ያገኘኸው ዕቃ የትኛው ነው? ካለ እስቲ በአንተም በእኔም ዘመዶች ፊት አቅርብና እነርሱ ያፋርዱን። 20 ዓመት አብሬ ኖሬያለሁ። በጎቼና ፍየሎቼ አልጨነገፉም። ከመንጋ አንድ ጠቦት እንኳን አልበላሁም። አውሬ የሰበረውን ቢሆን እተካ ነበር እንጂ ትራፊውን ለምልክትነት አምጥቼ አላውቅም። በቀንም ሆነ በሌሊት የተሰረቁትን ሁሉ ስታስከፍለኝ ኖርሃል። ቀን በሐሩር ሌሊት በቁር ተቃጠልኩ፣ እንቅልፍም በዓይኔ አልዞር አለ። 20 ዓመት በቤቴ የኖርኩት በዚህ ሁኔታ ነበረ። 14 ዓመት ለሁለቱ ልጆች ብዬ አገለገልኩ። 6 ዓመት ስለ መንጋዎች ስላገለገልኩ ይህም ሆኖ ደሞዜ 10 ጊዜ ለዋወትክብኝ። የአባቴ አምላክ የአብርሃም አምላክ የይስሐቅም ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን ሰደኸኝ ነበረ። እግዚአብሔር ግን መከራዬን አይቶ ልፋቴን ተመልክቶ ትናንትና ሌሊት ገሰጸህ። ላባም ለያዕቆብ እንዲህ ሲል መለሰለት፣ ሴቶቹም ልጆቹም የኔው ልጆች ናቸው፣ መንጎቹም ቢሆኑ የራሴ ናቸው። ታዲያ በእነዚህ ሴቶች ልጆቼና በወለዷቸው ልጆቻቸው ላይ ዛሬ ምን ማድረግ እችላለሁ? በላሁን ቃል ኪዳን እንግባ፣ ኪዳኑም በአንተና በኔ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አድርጎ አቆመው። ከዚያም ዘመዶቹን ድንጋይ ሰብስቦ አላቸው። እነርሱም ድንጋይ እያመጡ ከመሩ፣ በክምሩም አጠገብ ምግብ በሉ። ላባም ክምር ድንጋዩን ይግራሳሃዱታ ብሎ ጠራው። ያዕቆብ ደግሞ ገለዓድ አለው። ላባም ይህ ክምር ድንጋይ በኔና ባንተ መካከል ዛሬ ምስክር ነው አለው። ገለዒዳ ተብሎ የተጠራው በዚህ ምክንያት ነው። ደግሞ ምጽባ ተባለ፣ ምክንያቱም ላባ እንዲህ ብሏልና እኛ በተለያየን ጊዜ እግዚአብሔር በኔና ባንተ መካከል ታዛቢ ሆኖ ይቆም። ልጆቼን ብትበድላቸው ወይም ሌሎች ሚስቶች በላያቸው ላይ ብታገባ ማንም ከኛ ጋር ባይኖርም እንኳን እግዚአብሔር ባንተና በኔ መካከል ምስክር መሆኑን አትርሳ። ደግሞም ላባ ያዕቆብን እንዲህ አለው፣ ክምር ድንጋዩ እነሆ ባንተና በኔ መካከል ያቆምኩት ሐውልት እነሆ። ይህን ክምር ድንጋይ አልፌ አንተን ለማጥቃት ላልመጣ፣ አንተም ይህን ክምር ድንጋይና ይህን ሐውልት አልፈህ እኔን ለማጥቃት ላትመጣ ይህ ክምር ድንጋይ ምስክር ነው፣ ይህም ሐውልት ምስክር ነው። የአብርሃም አምላክ የናኮር አምላክ የአባታቸው አምላክ በመካከላችን ይፍረድብን። ስለዚህ ያዕቆብ በአባቱ በይስሐቅ ፍርሃት ማለ። ያዕቆብ በኮረብታማው አገር ላይ መስዋዕት አቀረበ። ዘመዶቹንም ምግብ እንዲበሉ ጋበዛቸው። እነርሱም ከበሉ በኋላ እዚያው አደሩ። በማግስቱ ማለዳ ላባ የልጅ ልጆቹን እንዲሁም ሴት ልጆቹን ስሞ መረቃቸው። ከዚያም ወደ አገሩ ተመለሰ። ዘፍጥረት ምዕራፍ 32። ያዕቆብም ደግሞ ጉዞውን ቀጠለ። የእግዚአብሔር መላእክት ተገናኙት። ባያቸው ጊዜ ይህ የእግዚአብሔር ሰፈር ነው አለ። የዚያም ቦታ ስም መሃናይም አለው። ያዕቆብም በኤዶም አገር ሴር በተባለው ምድር ወደሚኖረው ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። እንዲህ ብሎ አዘዛቸው፣ ጌታዬን ኤሳው እንዲህ ትሉታላችሁ፣ አገልጋይ ያዕቆብ እንዲህ ብሎአል በሉት፣ ከላባ ዘንድ ተቀምጬ እስካሁን ድረስ እዚያው ኖርኩ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንደዚሁም የወንድና የሴት አገልጋዮች አሉኝ። አሁንም ይህንን መልእክት ለጌታዬ መላኬ በጎ ፈቃድን እንዳገኝ በማሰብ ነው። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበል በመምጣት ላይ ነው፣ 400 ሰዎች አብረውት አሉ አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች ሁለት ቦታ ከፈላቸው። በጎቹን፣ ፍየሎቹን፣ ከብቶቹንና ግመሎቹን ሁለት ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላው ክፍል ሊያመልጥ ይችላል ብሎ አስቦ ነበር። ያዕቆብ እንዲህ ሲል ጸለየ፣ የአባቴ የአብርሃም አምላክ የአባቴ የይስሐቅ አምላክ ሆይ ወደ ሀገርና ወደ ዘመዶች ተመለስ፣ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያ እስካሁን ላደረክልኝ ቸርነት ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ላይ ከነበረው በትር በስተቀር ምንም አልነበረኝም። አሁን ግን ይኸው 2 ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝ እለምንሃለሁ። መጥቶም እኔንም ሆነ እነዚህን እናቶች ከነልጆቻቸው ያጠፋናል ብዬ ፈርቻለሁና፣ ነገር ግን አንተ ራስህ አበልጽግሃለሁ፣ ዘርህም ሊቆጠር እንደማይችል እንደ ባህር አሸዋ አበዛዋለሁ ብለኸኛል።
በዚያች ሌሊት ያዕቆብ እዚያው አደረ። ካለው ሀብት ለወንድሙ ለኤሳው እጅ መንሻ እነዚህን መረጠ። 200 እንስት ፍየሎችና 20 አውራ ፍየሎች፣ 200 እንስት በጎችና 20 አውራ በጎች፣ 30 የሚያጠቡ ግመሎች ከነግልገሎቻቸው፣ 40 ላሞችና 10 ኮርማዎች፣ 20 እንስት አህዮችና 10 ተባት አህዮች። እነዚህንም በየመንጋው ለይቶ የሚነዷቸውን ጠባቂዎች መደበላቸው። ጠባቂዎቹንም እናንተ ቀድማችሁኝ ሂዱ፣ መንጋዎቹንም አርቃችሁ ንዷቸው አላቸው። ቀድሞ የሚሄደው እንዲህ ሲል አዘዘው። ኤሳው አግኝቶ የማነህ ወዴትስ ትሄዳለህ? የምትነዳውስ ሁሉ ከብት የማን ነው ብሎ ቢጠይቅህ የአገልጋይህ የያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የሰደዳቸው ናቸው፣ እርሱም ከበስተኋላችን እየመጣ ነው ብለህ ንገረው። እንዲሁም ሁለተኛው ሶስተኛውንና መንጎቹን የሚነዱትን ሌሎችን ሁሉ እንዲህ ሲል አዘዛቸው። ኤሳውን ስታገኙት ይህንኑ ትነግሩታላችሁ። በተለይም አገልጋይህ ያዕቆብ ከኋላችን እየመጣ ነው ማለትን አትዘንጉ። ይህንንም ያዘዘው ኤሳው ከኔ ጋር ከመገናኘቱ በፊት እጅ መንሻዬን አስቀድሞ ቢደርሰው ምናልባት ልቡ ይራራና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህ የያዕቆብ እጅ መንሻ ከእርሱ አስቀድሞ ተላከ። እርሱ ራሱ ግን እዚያው በሰፈሩበት ቦታ አደረ። በዚያች ሌሊት ያዕቆብ ተነሳ። 2 ሚስቶች እንዲሁም 2 ሴት አገልጋዮች 11 ልጆቹን ይዞ በያቦቅ መልካ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰው እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሽሉዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስም ማን ነው አለው። እርሱም ያዕቆብ ነው አለ። ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህን ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለክ አለው። በዚያ ስፍራ ባረከው። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳን ሕይወቴ ተርፋለች ሲል የዚያን ቦታ ስም ጵኒኤል አለው። ጵኒኤልንም እንዳለፈ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበረ። ከዚህ የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሽሉዳን ከጭኑ ጋር የሚያገናኘውን ሥጋ አይበሉ፣ ምክንያቱም በጭኑ መጋጠሚያ ላይ ያለው የያዕቆብ ሽሉዳ ተነክቶ ነበረ። ማቴዎስ 10 ቁጥር 24 ደቀ መዝሙር ከመምህሩ ሎሌውም ከጌታው አይበልጥም። ደቀ መዝሙር መምህሩን ሎሌውም ጌታውን ከመሰለ ይበቃዋል። ባለቤቱን ቡኤልዘቡል ካሉት ቤተሰቦቹንማ እንዴት አብልጠው አይሏቸውም። ስለዚህ አትፍሯቸው፣ የተሸፈነ መገለጡ የተደበቀ መውጣቱ አይቀርምና። በጨለማ የምነግራችሁን በብርሃን አውሩት፣ በጆሮአችሁ የሰማችሁትን በአደባባይ አውጁት። ሥጋን መግደል እንጂ ነፍስን መግደል የማይችሉትን አትፍሩ፣ ይልቁንስ ነፍስንና ሥጋን በገሃነም ማጥፋት የሚቻለውን ፍሩ። በአንድ ሳንቲም ከሚሸጡት 2 ድንቢጦች አንዲት እንኳን ያለ አባታችሁ ፈቃድ ምድር ላይ አትወድቅም። የራስ ጠጉራችሁ እንኳን አንድ ሳይቀር የተቆጠረ ነው። ስለዚህ አትፍሩ፣ ከብዙ ድንቢጦች ይልቅ ዋጋችሁ የከበረ ነው። በሰው ፊት ለሚመሰክርልኝ እኔም በሰማይ ባለው አባቴ ፊት እመሰክርለታለሁ። ነገር ግን በሰው ፊት የሚክደኝን እኔም በሰማይ ባለው አባቴ ፊት እክደዋለሁ። እኔ የመጣሁት ሰላምን በምድር ለማስፈን አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም። እኔ የመጣሁት ልጅን ከአባት ሴት ልጅን ከእናቷ ምራትንም ከአማቷ ለመለያየት ነው። የሰው ጠላቶቹ የገዛ ቤተሰቦቹ ይሆናሉ። ከኔ ይልቅ እናቱን ወይም አባቱን የሚወድ ለኔ ሊሆን አይገባም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባም። መስቀሉን ተሸክሞ የማይከተለኝ የኔ ሊሆን አይገባም። ሕይወቱን ሊያድን የሚፈልግ ያጠፋታል፣ ሕይወቱን ስለኔ አሳልፎ የሚሰጥ ግን ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል። ጻድቅንም በጽድቅ ስም የሚቀበል የጻድቅን ዋጋ ያገኛል። ስለዚህ እውነት እላችኋለሁ ማንም ሰው ከነዚህ ከተናናሾቹ ለአንዱ ደቀ መዝሙሬ በመሆኑ አንድ ጽዋ ቀዝቃዛ ውሃ ቢሰጠው ዋጋውን አያጣም።